ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቻናል እንግዲህ አጠቃላይ ስለ ሜንታል ሄልዝ ኦር ስለ ሜንታል ኢልነስ ማለትም ስለ አእምሮ ጤንነትና ስለ አእምሮ ህመሞች እያንዳንዱን በዝርዝር ሁኔታ የምናይበት ቻናል ነውና እንዲሁም በተጨማሪ እንዴት የአእምሮ ህመም መከላከል እንችላለን፣ እንዴት ከወዲሁ ለይተን ቅድመ ጥንቃቄ ማድረግ እንችላለን፣ እነማን ምንድናቸው የአእምሮ ጤንነትን የሚጎዱት ወይም የአእምሮ እክል የሚያመጡ ምክንያቶች ምንድናቸው የምንላቸውን እያንዳንዱን እየተነተን የምናይበት ቻናል ነውና ይህ ቻናል በእርግጠኝነት ይጠቅማችኋል። ዛሬ ባይጠቅማችሁ እንኳን የሆነ ሰዓት ስለሚያስፈልጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንደዚህ አይነት ደግሞ አስተማሪ የሆኑ ትምህርቶችን በቀጣይ ለመከታተል ደግሞ የደወሏን ምልክት መጫናችሁን እንዳትረሱ። ዛሬ በአጠቃላይ የአእምሮ ጤንነት ማለት ምን ማለት ነው የሚለውን ባጭሩ እናያለን ማለት ነው። ወደ ቪዲዮ እንሄዳለን። ወደ ቶፒካችን ስንመለስ የአእምሮ ጤንነት ማለት ምንድነው? አንድ ሰው በህይወቱ የሚደርሱን ችግር ተቋቁሞ ማለፍ ሲችል፣ ህይወቱን ደግሞ በተገቢው መንገድ መምራት ሲችል፣ በሚሰራው ስራ ውጤታማና ትርፋማ መሆን ሲችል፣ ከቤተሰቡ ጋር ከትዳር አጋሩ ጋር በጥሩ ሁኔታ በጥሩ ሪሌሽንሺፕ መኖር ሲችል ያ ሰውዬ ምንድነው ሜንታሊ ሄልዚ ነው እንላለን። እና አብዛኛው የአእምሮ እክሎች ወይም የአእምሮ ህመሞች ፋንክሽናሊ አያደርጉም ማለት ነውና ከምሰራው ስራ ወይም ከመማሩት ትምህርት ሊሆን ይችላል ከማናቸውም ዴይሊ አክቲቪቲው ላይ ምንድነው አንፋንክሽናሊ ነው የሚያደርገው፣ ፋንክሽናሊ አይሆኑም ማለት ነውና አብዛኛው የአእምሮ ህመምተኞች ማለት ነውና አንድ ሰው ሜንታሊ ሄልዚ ነው ስንል እነዚህ ነገሮች ፉልፊል ማድረግ አለበት ማለት ነው። በሚሰራው ስራ ውጤታማ መሆን አለበት። ከትዳር አጋሩ ጋር ወይም ከልጆቹ ጋር ወይም ከቤተሰቦቹ ጋር ኖርማል የሆነ ሪሌሽንሺፕ መፍጠር አለበት። በአካባቢው ከሚኖሩ ሰዎች ጋር የጋራ የሆነ ተሳትፎ ሊኖረው ይገባል። ደግሞ በህይወቱ የሚገጥመውን ማንኛውም አይነት ቻሌንጆች ወይም ማንኛውም አይነት ችግሮች ኮፕ አድርጎ ወይም ተቻችሎ ማለፍ መቻል አለበት ማለት ነውና እነዚህን ነገሮች የሚያሟላ ከሆነ አንድ ሰው ሜንታሊ ሄልዚ ነው ልንል እንችላለን። እና በአጠቃላይ ስለ አእምሮ ጤንነት ስናነሳ እነዚህን ነገሮች ፉልፊል ማድረግ አለበት ማለት ነውና ስለዚህ ቀጣይ ደግሞ እያንዳንዱን ፓርት በፓርት እየከፋፈልን እናያለን። የአእምሮ ህመም ማለት ምን ማለት ነው? ብዙ አይነት የአእምሮ ህመሞች አሉና ሜዲካል ብዙ አይነት ህመሞችን ልንጠራ እንችላለን። ካንሰር ላይ እንችላለን፣ የልብ ህመም፣ የኩላሊት ህመም፣ የተለያዩ ኢንፌክሽን ያለን እንደምንጠራ ሁሉ ብዙ አይነት የአእምሮ ህመሞች አሉ ማለት ነውና እያንዳንዳቸውን እያነሳ ኮዞቹ ምንድናቸው፣ ትሪትመንቱስ ምንድነው፣ እንዴትስ ፕሪቨንት ልናደርጋቸው እንችላለን የምንለውን በቀጣይ ቪዲዮ ይዤላችሁ የምቀርብ ይሆናል ማለት ነውና ቀጣይ በሌላ ታይትል እስክንገናኝ ቸር ሰንብቱ። ይህንን ቻናል እስካሁን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በጥሩ ቪዲዮዎች ስለምንገናኝ ማለት ነውና እንደነዚህ አይነት አስተማሪ ቪዲዮዎች ደግሞ እንደደርሶ የደወል ምልክቷን መጫኑን እንዳይረሱ።